ሲጠበቅ የነበረው የ12ኛ ክፍልና የሪሜዲያል ፈተና በትምህርትና ምዘና ፈተናዎች አገልግሎት ይፋ ሆኗል ማለት ነው። በምሽቱ ላይ ይፋ ባደረገው መሰረት ለ12ኛ ክፍል ተማሪዎች እና ለሪሜዲያል ተማሪዎች እንዲሁም ደግሞ ለኤግዚት ኤግዛም ተፈታኞች ሰኔ ላይ ለሚፈተኑት ማለት ነው የፈተና ስኬጁሎችን ይፋ አድርጓል። ያንን ነገር የምነግራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ እና ደግሞ ቪዲዮ ለ12ኛ ክፍል ለሪሜዲያል ተፈታኞች እንዲሁም ለኤግዚት ኤግዛም ተፈታኞች እንዲደርስ ሼር በማድረግ እንድትቀጥሉ አሳስባለሁ ማለት ነው። ስለዚህ በመጀመሪያው የምነግራችሁ እያንዳንዱ ፈተና ቀን እንግዲህ በተሰጠው ስኬጁል መሰረት የሚከናወን ይሆናል ማለት ነው። የትምህርት ምዘናና ፈተናዎች አገልግሎት በ12ኛ ክፍል እና እንዲሁም በተለያዩ ፈተናዎች ላይ የጊዜውን ወይም ደግሞ የፈተና ቀናትን ይፋ አድርጓል ማለት ነው። የትምህርት ምዘናና ፈተናዎች አገልግሎት በ2018 የትምህርት ዘመን ያሉትን ፈተናዎች የሚሰጡባቸውን ቀናትና የመሰረታዊ የንባብና የስሌት ክህሎት ምዘና የሚካሄድበትን ጊዜ ይፋ አድርጓል። አገልግሎቱ በትምህርት ዘርፉ እየተደረገ ያለውን ውጤታማ ሪፎርም ተከትሎ የአጠቃላይ የከፍተኛ ትምህርት ፈተናዎች እየሰጠ እንደሚገኝ ገልጿል። በመሆኑም ተፈታኞች አስፈላጊውን የይዘትና የስነ ልቦና ዝግጅት እንዲያደርጉ እንዲሁም ወላጆች፣ መምህራንና በየደረጃው ያሉ የትምህርት አመራሮች ተፈታኞቻቸውን የተሻለ ውጤት እንዲያስመዘግቡ ተገቢውን ድጋፍና ክትትል እንድታደርጉ ሲል አሳስቧል ማለት ነው። ስለዚህ በዚህ መሰረት የ12ኛ ክፍል ፈተና የሚሰጥበትንም ቀን ይፋ አድርጓል። በተጨማሪም የሪሜዲያል ፕሮግራም ሀገር አቀፍ ፈተናንም የሚሰጥበትን ቀን ይፋ አድርጓል ማለት ነው። የሁለተኛ ደረጃ ትምህርት ማጠቃለያ ሰርተፊኬት ወይም ደግሞ የ12ኛ ክፍል ፈተና ማለት ነው ከሰኔ 24 እስከ ሐምሌ 17 2018 ዓ.ም ድረስ እንደሚሰጥ የትምህርትና ምዘና ፈተናዎች አገልግሎት ተናግሯል ማለት ነው። በሌላ በኩል የሪሜዲያል ፕሮግራም ሀገር አቀፍ ፈተና ከግንቦት 17 እስከ ግንቦት 20 ቀን 2018 ዓ.ም እንደሚሰጥ ገልጿል ማለት ነው። ያው ግንቦት 19 በመሃል ማለት ነው የኢድ አልአድሃ በዓል እንደሆነ ይታወቃል። በዛም ካላንደር ስለሚዘጋ ከግንቦት 17 እስከ 20 የሚራዘም ይሆናል ማለት ነው። ሌላው የቅድመ ምረቃ ትምህርት ወይም ደግሞ የመውጫ ፈተና ከሰኔ 2 እስከ ሰኔ 12 ቀን 2018 ዓ.ም እንደሚሰጥ የትምህርት ምዘናና ፈተናዎች አገልግሎት አስታውቋል ማለት ነው። ስለዚህ አጠር አድርጌ ለመናገር ያክል የሪሜዲያል ፕሮግራም ሀገር አቀፍ ፈተና ማለት ነው ከግንቦት 17 እስከ ግንቦት 20 ባሉት ቀናት ውስጥ ይሰጣል ማለት ነው። ግንቦት 19 እንደነገርኳችሁ ካላንደር ይዘጋል በኢድ ምክንያት ማለት ነው፣ በኢድ አልአድሃ። ሌላው የቅድመ ምረቃ ትምህርት ፈተና ኤግዚት ኤግዛም ማለት ነው ሰኔ 2 እስከ 12 ይሰጣል። ሶስተኛ ደግሞ የ12ኛ ክፍል ሀገር አቀፍ ፈተና ማለት ነው ሰኔ 24 እስከ ሐምሌ 17 ይሰጣል ማለት ነው። በዚህ ዓመት እንግዲህ የ12ኛ ክፍል ፈተና ሙሉ በሙሉ ማለት ነው 100% የሚሰጠው በኦንላይን ስለሆነ ራሳችሁን በዛ መልኩ እንድታዘጋጁ ይሁን ብሏል ማለት ነው። ለዚህም ደግሞ ትምህርት ቤቶች ለተማሪዎች የተለያዩ ስልጠናዎችን ይሰጣሉ ተብሎ ይጠበቃል። ስለዚህ እያንዳንዳችሁ ተማሪዎች ለፈተናችሁ ዝግጅታችሁን ማድረግ መቀጠል ይኖርባችኋል ማለት ነው። ስለዚህ ለሪሜዲያል ተፈታኞች ኦልሞስት ዛሬ 16 ነው፣ ሚያዝያ 16 ነው። ግንቦት 17 ትጀምራላችሁ፣ አንድ ወር ይቀራችኋል ማለት ነው። ሌላው ደግሞ ለናሽናል ኤግዛም ተፈታኞች ለ12ኛ ክፍል ፈተና ተፈታኞች ሰኔ 24 ለምትጀምሩት ማለት ነው ከአንድ ወር በላይ ያላችሁ አንድ ወር ከ15 ቀን ምናምን ሊኖራችሁ ይችላል። አንድ ወር ከ15 ቀን ከ10 ቀን እንደዛ ነገር ይኖራችኋል። ስለዚህ ኦልሞስት እስከ ግንቦት 20 ከቀጠሉ በኋላ እናንተ ደግሞ ሰኔ 24 ነው የምትጀምሩት። 2 ወር አላችሁ ማለት ነው። ሙሉ 2 ወር አላችሁ። እስከ ግንቦት 24 አንድ ወር፣ ከግንቦት 24 እስከ ሰኔ 4 አንድ ወር፣ 2 ወር ድፍን 2 ወር አላችሁ ማለት ነው የኢንተራንስ ተፈታኞች። በዚህ ጋር በተያያዘ ደግሞ ለፕራይቬት ተፈታኞችም እንደሚታወቀው የምትፈተኑት ከ12ኛ ክፍል ከመደበኛ ተፈታኞች ተመሳሳይ ስለሆነ እናንተም በዛው ልክ ራሳችሁ እንድታዘጋጁ ይሁን። ሪሜዲያል እየተማራችሁ ደግሞ ለፕራይቬት የተመዘገባችሁ ተማሪዎች እንደምታዩት ነው ሪሜዲያል ከተፈተናችሁ በኋላ ስለሆነ የምትፈተኑት ከዛ ቀን ጀምሮ ደግሞ የተወሰኑ ቀናቶችም ይኖራችኋል። በዛ መዘጋጀት ስለምትችሉ ራሳችሁን ለዚህ አዘጋጁ። መልካም እድል።